እንኳን ወደ አለት ክላውድ በደህና መጣችሁ። በዚህ ቪዲዮ በአለት ክላውድ ላይ እንዴት የግል ቨርቹዋል ሰርቨር መክፈትና ማገናኘት እንደሚቻል የምናሳይ ሲሆን አካውንት ከዚህ በፊት ካልነበራችሁ በአጭር ጊዜ ውስጥ አዲስ በመፍጠር ገንዘብ ወደ ዋሌት ማስገባት ትችላላችሁ። አዲስ ቪፒኤስ ለመፍጠር ሁለት አማራጮች አሉ። ዳሽቦርድ ላይ ኩዊክ አክሽንስ ውስጥ ክሬት ቪፒኤስ የሚለውን መጫን ወይም በግራ በኩል ካለው ሜኑ ኮምፒውት ከሚለው ስር ቪፒኤስ የሚለውን በመምረጥ ወደ ቪፒኤስ ዝርዝር ገጽ መምጣት ይቻላል። በዚህም ፔጅ በፊት የፈጠራችኋቸው ሰርቨሮች ዝርዝር ሲኖር በተደራጀ መልኩም ቪፒኤሶቹን በፕሮጀክት ፎልደር ማስቀመጥ ይቻላል። ለመቀጠል ከላይ ካሉት አይኮኖች የፕላስ ምልክቱን በመጫን ወደ ሰርቨር ኮንፊግሬሽን ፔጅ እንሄዳለን። አለት ክላውድ ለፍላጎታችሁና ለስራችሁ የሚስማሙ የተለያዩ አማራጮችን ያቀርባል። ቀላል ለሆኑ ስራዎች ናኖ፣ ትንሽ ሰፋም ያለ ቦታ ከፈለጋችሁ ደግሞ ሶሎ ተመራጭ ነው። የፕሮ ፕላን ደግሞ ለአብዛኛው ዌብ አፕሊኬሽን አሪፍ ሲሆን ከበድ ላሉ ስራዎች ደግሞ አልትራና ማክስ በቂ ናቸው። ወደ ኦፕሬቲንግ ሲስተም መምረጥ ስንመጣ ኡቡንቱ 22.04፣ 24.04 እንዲሁም ዴቢያን 12ን ለሰርቨሮቻችን እናቀርባለን። ሙሉ ግራፊካል ዩዘር ኢንተርፌስ ከፈለጋችሁ ደግሞ ዴስክቶፕ የሚለውን ኦፕሽን በመጫን ኡቡንቱ 22.04ን መጠቀም ይቻላል። ኤክስትራ ስቶሬጅም የመጨመሪያ መንገድ ስናቀርብ ፐብሊክ አይፒ አድሬስ ለሰርቨሮቻችን መስጠት ትችላላችሁ። ካልፈለጋችሁ ግን የቪፒኤን ሰርቪሳችንን በመጠቀም በፕራይቬት አይፒ አድሬስ ብቻ ሰርቨሩን የትኛውን ቦታ ሆናችሁ የመቆጣጠር አማራጭ አላችሁ። ኮንፊግሬሽኑን ለመጨረስ የቪፒኤስ እንዲሁም የተጠቃሚውን ስም መስጠት ሲኖርብን ለአውተንቲኬሽን ደግሞ ፓስወርድ ወይም ኤስኤስኤች ፐብሊክ ኪ በመስጠት ሴትአፑን ማጠናቀቅ እንችላለን። በመጨረሻም በቀኝ በኩል ያለውን የዋጋ ዝርዝር ከተመለከታችሁ በኋላ ክሬት ቪፒኤስ የሚለውን ስትጫኑ አዲስ የግል ሰርቨር ፈጠራችሁ ማለት ነው። ሰርቨሩ ተሰርቶ እስኪጀምር ድረስ ጥቂት ሰከንዶች ከጠበቃችሁ በኋላ ተዘጋጅቶ ሲያልቅ ወደ ቪፒኤሱ ዳሽቦርድ ቀጥታ ይወስዳችኋል። ኦቨርቪው ስር እንደ አይፒ አድሬስ፣ ሪጅን እና ኦፕሬቲንግ ሲስተም ኢሜጅ ያለው የሰርቨሩን ዝርዝሮች ስታገኙ እንዲሁም በዚያው ቅጽበት ያለውን ሪሶርስ ዩዜጅ የሲፒዩ፣ ሜሞሪ እና ስቶሬጅ እዚሁ ታያላችሁ። ፕላናችሁንም አፕግሬድ የማድረጊያ መንገድ ሲኖር የመግቢያ ፓስወርዳችሁንም እዚሁ መቀየር ትችላላችሁ። ኔትወርክ ታብ የሰርቨራችሁን ፕራይቬት እና ፐብሊክ አይፒ አድሬስ ሲያሳይ ፐብሊክ አይፒው ዋን ቱ ዋን ኔትወርክ አድሬስ ትራንስሌሽን ይጠቀማል። የማትፈልጉት ከሆነ ግን ዲታች የሚለውን በመጫን ማለያየት ትችላላችሁ። ከዚህም ስር ትራፊክ ለመቆጣጠር የሚያገለግሉ የፖርት ፎርዋርዲንግ ሩሎች እና ሴኩሪቲ ግሩፕስ ኮንፊገር ማድረጊያ መንገዶች ታገኛላችሁ። ኮንሶል በቀጥታ ከብራውዘር ሆናችሁ የሰርቨራችሁን ተርሚናል ለመጠቀም ያስችላችኋል። የዴስክቶፕ ኢሜጅ ከሆነ ደግሞ የመረጣችሁት ሙሉ ዴስክቶፕ ኢንቫይሮንመንታችሁን እዚህ ታገኙታላችሁ። እንደ ዳታችሁ አስፈላጊነት መጠን በሶስት አማራጮች ላይቭ፣ ብሪፍ ፖዝ ወይም ፉል ኮንሲስተንሲ በማንኛውም ጊዜ የሰርቨራችሁን ማኑዋል ስናፕሾት መፍጠር ትችላላችሁ። እንዲሁም በፈለጋችሁት ሰዓት የሚሰራና ለፈለጋችሁት ጊዜ ያህል የሚቆይ አውቶሜትድ የሆነን ባክአፕ የማዘጋጀት ኦፕሽን አላችሁ። በመጨረሻም ይህ የኤስኤስኤች ኮኔክሽናችሁን ኮንፊገር የምታደርጉበት ቦታ ሲሆን ኮኔክሽን ኮማንድ እና ኪ ማኔጅመንት እናም በተጨማሪ በፓስወርድ መግባትን መፍቀድ ወይም መከልከልን እዚሁ መቆጣጠር ትችላላችሁ። ቪፒኤሱን ለማሳየት ያህል ወደ ኮንሶል ተመልሰን አንድ ፓኬጅ መጫን እንችላለን። ሰርቨሩን ክሬት ስታደርጉ የተጠቀማችሁትን ዩዘርኔም እና ፓስወርድ ካስገባችሁ በኋላ ይህንን ኮማንድ ማስገባት ትችላላችሁ። ኒዮፌች ያላችሁበትን የሊነክስ ሲስተም መረጃ በቀላሉ የሚያሳይ ሲሆን ኢንስቶል አድርጎ ከጨረሰ በኋላ ራን ስታደርጉት የሰርቨራችሁን ዲቴል ያሳያችኋል ማለት ነው። የራሳችሁ ኮምፒውተር ላይ ሆናችሁ ቪፒኤሱን መጠቀም ከፈለጋችሁ ደግሞ ከላይ የሚታየውን የኤስኤስኤች ኮኔክሽን ኮማንድ ወስዳችሁ ተርሚናላችሁ ላይ በማድረግ ሆስት ኪውን አክሴፕት ካደረጋችሁም በኋላ ኮኔክት ለማድረግ የቅድሙን ፓስወርድ ማስገባት ብቻ ነው የሚያስፈልጋችሁ። ከተገናኘም በኋላ ኒዮፌችን መልሳችሁ ራን ብታደርጉት ቅድም ኢንስቶል ስላደረግነው ይሰራል ማለት ነው። ቪፒኤሳችሁንም ደህንነት የበለጠ ለመጠበቅ ከፈለጋችሁ ደግሞ ፓስወርድ ሳይሆን ኤስኤስኤች ፐብሊክ ኪ መጠቀም ተመራጭ ነው። ፐብሊክ ኪ ጀነሬት ለማድረግ ይህንን ኮማንድ መጠቀም ስትችሉ ስትሪንጉን ወስዳችሁ የኤስኤስኤች ታብ ጋር በመሄድ ኪውን አድ ማድረግ ነው። ሰርቨሩንም ካስጀመራችሁት በኋላ ቀጣይ ጊዜ በኤስኤስኤች ኮኔክት ስታደርጉ አውቶማቲካሊ ሳይን አፕ ያደርጋቸዋል ማለት ነው። እንግዲህ ይህንን ይመስል ነበር። አፕ ዲፕሎይመንት፣ ቪፒኤስ ሰርቪስ፣ ኦብጀክት ስቶሬጅ እንዲሁም ሌሎች ክላውድ ሰርቪሶችን ከፈለጋችሁ አለት ክላውድ ነገሮችን ቀላል ያደርግላችኋል። ማንኛውም አይነት ጥያቄ ካላችሁ ወደ ዌብሳይታችን በመሄድ ዶክዩሜንቴሽናችንን መመልከት ስትችሉ ከዛም ባለፈ ደግሞ እዛው ዌብሳይታችን ላይ በሰፖርት ቻት በኩል ልታገኙ ትችላላችሁ።